እሳት አልነድ ካለ ወይም ቢነድም ከነበረው ኃይል የበለጠ እንዲነድ ከተፈለገ የበለጠ እንዲነድ የሚያደርግ ማቴሪያል ይጨመርበታል። ጋዝ ይጨመርበታል፣ ነዳጅ ይጨመርበታል፣ ሌሎች ትልልቅ ግንዶች ይጨመሩበታል። የውመል ቂያማ ምንም ነገር የለም፣ ሁለት ነገር ብቻ ነው ያለው። አንደኛው ሰው ነው፣ ሁለተኛው ደግሞ ድንጋይ ነው። ምንድነው ይሄ ድንጋይ? اختلف المفسرون في معنى هذه الآية والحجارة مالت من مالتنا. قال بعضهم حجارة مالت حجارة كبريت ميبال يدينغا አይነት ነው። በቃ ምንም ነገር ከእሳት ላይ ካስገባው የበለጠ እንዲነድና እንዲፈነዳ የሚያደርግ ነው። ወይም ሌሎች ሙፈሲሮች ክብሪት ሳይሆን ድንጋ ነው አሉ። እንዴት ነው ድንጋው ትልቅ ነው ብለው ነብያችንን ጠይቀዋቸው አለይሂ ሰላቱ ወሰለም አንድ ጊዜ ለማቀጣጠያ የሚጣለው ድንጋይ ዱንያ ውስጥ ካሉት ተራራ ከሁሉም ተራራ ይገዝፋል ብለዋል። አንዱ ድንጋይ ብቻ የሚጣለው የጀሃነም እሳት በኃይለኛው እንዲነድ ለማድረግ የሚወረወረው ድንጋይ ዱንያ ውስጥ ያለውን ተራራ በሙሉ የሚበልጥ ነው በግዝፈቱ ተብሏል። እሱ ራሱ ግን ተቀጣጣይ ነው። የሰውም እንደዚሁ ተቀጣጣይ ነው። ሰው ሲባል በነገራችን ላይ 50 ኪሎ 60 ኪሎ 100 ኪሎ ሆኖ እኮ አይደለም። ያን ጊዜ የመጨረሻ ኃይለኛ ክብደት ኖሮት ነው ጀሃነም ላይ የሚገባው። ሀልም ተለእቲ ወተቁሉ ሀል ሚን መዚድ የሚባለው እንደዚህ 50 ኪሎ ሰው እንደዚህ ተሰብስቦ አይደለም። እያንዳንዱ ሰው አጃኢብ የሆነ ግዝፈት ተሰጥቶት በዛ መልኩ ነው ጀሃነም ውስጥ የሚገባው። ይሄን የነገረን አላህ ነው። ቀድሞ የነገረን የአዛኝነቱ የርህሩህነቱ መገለጫ ነው። ለማስጠንቀቅ ነው። ሙእሚን ይገባዋል፣ ካፊር አይገባው። እያሾፍክ እያካበድክ እያሳቀልክ ነው የሚመስለው።